ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የዩቲዩብ ተከታዮች፣ እኔ አርጃ እባላለሁ። ዩቲዩቤን ሰብስክራይብ አድርጉልኝ፣ ሼርም ላይክም አድርጉልኝ። እንግዲህ ዛሬ እዤላችሁ የመጣሁት እግዚአብሔር እንደው ሲፈጥረን ለመኖር ከኖርን በኋላ ደግሞ እንድንሞት ነው። ያው ለሰው ልጅ ያለው እድል መኖርና መሞት ነው። ከዛ በስተቀር ፈጣሪ የፈጠረውን ህይወት በእጃችን ስንሸኛት ወይ ደግሞ ስንቀጣት በእግዚአብሔር ፊትም በሰው ዘንድም ያው ከባድ ነው። በእግዚአብሔር ፊትም እኛንን የቅጣቱን ተቀባዮች የምንሆነው ማለት ነው። ምክንያቱም እግዚአብሔር የሰጠን ነፍስ በራሳችን ስናጠፋ ማለት ነው። አንዳንዶቹ እንደዛ ይላሉ፣ ግን ሰው ወዶ አይደለም እቺን ዓለም ትቶ ለመሄድ በቃ ራሴን ልሸኘው፣ ከዚህ ዓለም ላይ ልሂድ፣ እቺ ዓለም አትፈልገኝም፣ ለኔ አልሆነችልኝም፣ ፈተና ብዙ ነው ብለን ራሳችን ላይ በምንወስንበት ሰዓት ነው እንጂ ማንም ሰው የራሱን ህይወት ለማጥፋት አይፈልግም። የሚያስደስት ነገርም አይደለም። ግን ሰው ግን አንዳንዴ በንዴትም ይሁን ያለማሰብ ወይ ደግሞ ተረጋግቶ አለማሰብ ፈጣሪና አለመለመን ትዕቢተኛ የሚሆኑ ሰዎች አሉ። ምንም በቃ እንደምንም የማይቆጠሩት ማለት በቃ የሰው ነፍስ የሰው ልጅ ህይወት ለነሱ ትርጉም የሌለ አንዳንድ ሰዎች አሉት። ከነዚህ ሰዎች እንደው እግዚአብሔር ፈጣሪ ይጠብቀን ነው። ግን እኔ ዛሬ ማለት የፈለኩት በእውነት እስከ ዛሬ ድረስ እኔ ስለ ቀነኒ ምንም ነገር ፖስቼ ማላቅም። እኔም አዲስ ነኝ፣ ግን አይቼው አልቅሼው ትቼዋለሁ። ሁሉም ሰው እያለቀሰ ነው እስከ ዛሬ ድረስ። ዛሬ ልደቷ ነው። እግዚአብሔር እንደው ነፍሷን በገነት ያኑርልን፣ ለቤተሰቦቿን መጽናናትን፣ ብርታትን፣ ጥንካሬን ያድልልን እና ስለ ቀነኒ ብዙ ሰው ብዙ ነገር አውርቷል፣ ብዙ ነገር ብለዋል፣ ብዙ ነገር ተብለዋል። እሱንም ተብለዋል፣ እሱም አይደለምም ተብለዋል። እንግዲህ እግዚአብሔር ጋር ነው ያለ እውነታው ማለት ነው። ስለዛ እኛ ሰዎች ህይወት ስሰለችን ወይ ደግሞ ህይወት እንደ ጠባይነ ሳይሆን ስቀርልን ራሳችን ከዚች ምድር ላይ ለመሸኘት ነው የምንቸኩለው። ይሄንን ከማድረግ ግን ወደ ፈጣሪ ማልቀስ፣ ፈጣሪ መለመን፣ ጸሎት ማድረግ፣ ከኛ በታች ያሉት በችግርም በምንም ከኛ በታች ያሉትን አስቦ መጽናናት አለ። ይሄ አሁን ከባድ ነገር ነው፣ ለሷም ከባድ ነው፣ ላሉትም ሰዎችም፣ ለቤተሰብ፣ ለዘመድ፣ ለሁሉም ሰው፣ ለወዳጆቿ፣ ለሁሉም ሰው በጣም ከባድ ነገር ነው። ያው እሷ የተቸገረችው ነገር ወይ የተናገረችው ነገር ለእሷ የከበዳት ነገር ለሌላ ሰው ደግሞ ቀላል ሊሆን ይችላል። ያ ሁሉ ነገር ሳይሆን ቀራ። እሷም አውጥታ ችግር ይሄ ነው ያ ነው ብላ ሳትናገር ህይወቷን ከዚች ምድር ላይ ለመሸኘት ወሰነች። ስለዛ እኛ ደግሞ በዚህ ሁኔታ ያሉ ሰዎች ውስጣቸው ያለውን ነገር አውጥቶ የማያወሩት ደስተኛ የሚመስሉት ይሄ የውሸት ሳቅ፣ የውሸት ፈገግታ፣ አርቲፊሻል የሆነውን ህይወት ይዞ የሚኖሩት ልናቆም እንችላለን። ስለዛ አንድ ጥርጣሬ እንኳን ብኖረን ያንን ሰው ቀርበን በእህትነትም በወንድምነትም ቀርበን ችግራችን መረዳት፣ ከኛ በላይ የሚሆነው ከሆነ አብረን መጸለይ፣ ወደ እግዚአብሔር ፊታችን ማዞር፣ ፈተናዎችን እንዲያሸንፈን ማድረግ እንጂ እንደዚህ አይነት ነገር አሁን ለምሳሌ ለአንዱ ዓለምን በጣም ከባድ ነገር ነው። በጣም ነው የሚከብደው። እንደውም ለሱ እሷ በቃ ሄዳለች። ምንም ነገር በቃ ያለው ሰው ይቃጠል፣ ያለው ሰው እድሜ ልኩን እያለ ይኑር እንጂ እሷ በቃ አንዴ ሄዳለች። ግን እዚህ ምድር ላይ የቀሩት አንዱ ዓለም እናቷ አባቷ በህይወት እስካሉ ድረስ ልጇ ሲያድግ የሚያቀርቡት ጥያቄ መጠየቅ የሚፈልገውን ነገር እሱን ነገር እየጠየቀ መልስ ሲያጣ በጣም ብዙ ነገር በቃ ሰው ለሞተ ሰው ያለቅሳል። ግን እኛ ግን ቆም ብለን ማሰብ ያለብን በዚህ ሁኔታ ውስጥ ያሉትን ልጆች እንዴት ነው መጠበቅ ያለብን? እንዴት ነው ፈተናውን ለነሱ የከበደ ለኛ ቀላል ይሆናል? እንዴት ነው ለነሱ መፍትሄ ማብጀት የምንችለው እያል ራሳችን በራሳችን ጠንካራ ሰው ሆነና ሌሎቹን ደግሞ በማበረታታት ይሄ ስንላችሁ ወይ በገንዘብ ወይ በእውቀት ወይ በሌላ ነገር አይደለም። ሰው በእምነቱ ነው ብዙ ጊዜ በቃ
ከምንም በላይ በእምነቱ ጎበዝ ከሆነ በእምነቱ ጠንካራ ከሆነ የማይሸነፈው የማይሰበረው ድንጋይ የለም። ሁሉ ነገር ያልፋል። እርግጥ ከቀነኒ በላይም ችግር ምኖረው ሰው ሊኖር ይችላል። እቺ ልጅ አሁን እሱ ላይ ነው ሰው ጣቱን የሚቀዝረው እንጂ ሌላ ችግርም ሊኖርባት ይችላል። ማንም ሰው አያውቅም። እሷ እውነት ቦታ ነው ያለችው፣ እኛንን ውሸታም ቦታ ወይ ደግሞ ከንቱ ቦታ ላይ ቆመነ ስለ ፈጣሪ ስለወሰዳትን ህይወት የምናወራ። ስለዛ ማለት ነው እኔ ማለት የምፈልገው ነገር ብኖር እግዚአብሔር ብቻ በዚህ ሁኔታ ውስጥ ያሉትን ልጆች ያጽናናልን። በቃ እንደዚህ የሚያስቡት እንደዚህ ውሳኔ የሚወስዱትን ልጆች ፈጣሪ እንደው ቃሉን ያሰማልን ነው። ሌላ ነገር የምለው ነገር የለኝም። እኔም እንደ አንድ ሰው እንደ ኢትዮጵያዊ ልጅ እኔም በጣም ከብዶኛል። በጣም ነው በቃ እኔ እንጃ። እኔ ያለቀስኩ ነበር ይሄን 3 ቀን 4 ቀን እሷን በቃ ፎቶዋን ባየዋት ቁጥር እሷ የሰራችው ሁሉም ነገር ሰው ስለሷ ሲያወራ በቃ ስታዩት አንዳንድ ሰዎችኛ ምንድነው ኦንላይን ላይ እንኳን እንደዚህ በቃ ፌስቡክ ላይ ሶሻል ሚዲያ ላይ ምናምን ስናዩ ማንም ምንም ላይ መስለን ይችላል። ስሞት ነው ያ ሰው ሲሄድ ነው ከንፈራችን የምንመጣው። እና ኢትዮጵያ ልጆች ስንባል በቃ ከሞተ በኋላ ለሰው ማልቀስ ለሰው ማድረስ የምንፈልገው ማለት ነው። ባለው ጊዜ ግን ያ ሰው ባለው ጊዜ ግን ችግሩን ይሄ ነው ችግሬ ብሎ ቢያወራልን ምንም ማለት አይደለም። ያልፋል እኮ ከዚህ የሚበልጥም እኮ ሰው ያሳልፋል ብለን ቀለል አድርገን እናያለን። እርግጥ ሴት መሆን ብቻ ራሱ ሴትነት ራሱ በጣም ፈተና ነው። በጣም የሚከብድ ነገር ነው። ለራሱ ሴት መሆን ራሱ በቃ ሌላ ድጋፍ የሚፈልግ ፍጥር ሆነን ሳይሆን በቃ ሌላ ሰው የሚደግፈን ሰው ያስፈልገናል በሴትነታችን ማለት ነው። አይደለም እንደዚህ ሞራላዊ ነገር ተሰብሮ ሰው በቃ ስነ ልቦናችን ከሰበረ በኋላ ያንን ነገር ለማጠንከር ያንን ነገር አሁን አንዳንድ ሰውን ገደለ ነው አይደለም የምንባለው። ያ ሰው እርግጥ ሆነ ብሎ ያንን ሰው የሚገልበት ወይ ደግሞ ራሱ ያ ሰው ራሱን የሚያጠፋበት እኮ ሌላው ሰው በቃ ሳይኮሎጂ ሲገለው ስነ ልቦናው ሲሞት በስነ ልቦናው ካገደለ በኋላ ነው ያ ሰው በራሱ ላይ ለካ ነው እንደዚህ አይነት ሰው ነኝ ወይ ሰው ለምንድን እንደዚህ የምለኝ እኔ ማልጠቅም ነኝ ወይ የማረባ ነኝ ወይ ምንም ትርጉም የለም ወይ እዚች ምድር ላይ ሲኖር ስለዛ ምን ጥቅም አለኝና ነው መሄድ አለብኝ ብለን እንወስናለን። ስለዛ ሴት መሆን ራሱ ማለት ነው ለራሱ አንድ ፈተና ነው። ማንም ሰው ማንም ወንድም ይሁን ሴትም አብረን ያለነው ሰዎች ካልተረዳደን በስተቀር ሴትነት ብቻ ራሱ የሆነ የምንወጣ የምፈተና መስፈርት አለው። ስለዛ እኔ እንጃ ብቻ አላቅም። እግዚአብሔር ደግሞ ልቦናውን ይስጠላ ለነው ልቦና ይስጠላ። እሷም ደግሞ ፈጣሪ ህይወቷን በገነት ያኖርልን። ሁሌም ብዙ ነገር ከዚህ በላይ ባይወራ ስለሱም ባይጨበጨበው ያው እሱ ነው እሱ አይደለም ምናምን የሚባል ነገር አለ። ድሮ ተደረገው ወይ እሷ ወድቃም ሊሆን ይችላል ወይ ደግሞ እውነት ተጎድታም ሊሆን ይችላል ወይ ከሱ ጋር ደግሞ አለመግባባት ሊኖር ይችላል። ሁሉም ቤት ውስጥ ሰላም፣ ደስታ፣ ፍቅር አለ ማለት አይደለም። ሰው አንዳንድ ሰው ውጭ እንደምታይ ሰው አይደለም። ውጭ ሲወጣ ሌላ ሰው ነው፣ ቤት ውስጥ ሲገባ ደግሞ ሌላ ሰው ነው። እንዲህ ነው በቃ የኛ ዓለም እኛ የምንኖርበት እኛ የተቀበልናት ምድር እንደዚህች ናት። በቃ አንዴ ስትስቅ፣ አንዴ ስታለቅስ፣ አንዴ ስታዝን፣ አንዴ ደግሞ ስትሰደድ ይሄንን ነው በቃ። አንዴ ደግሞ ሀገር ላይ ደስተኛ ሆነክ ስትኖር ይሄንን ሁሉ አዘበራርቃ ነው ያደለችን ምድር ማለት ነው። ይሄንን ሁሉ ደግሞ የምናሳልፈው ከእግዚአብሔር ጋር ስንሆን ብቻ ነው ስንጸል